ሰናል እንግዲህ ዛሬ መረጃችንን የምንጀምረው በዓላማ በመጽናት ፍቅርን አብሮነትን በመስበክ ተገዢዎች ባለመንበርከክ አቋም በህሊና በመቆም ሩብ ምዕተ ዓመት በሙዚቃው የነገሰው ልጃችን አርቲስት ቴዎድሮስ ካሳሁን ወይም ቴዲ አፍሮ ዛሬ ግማሽ ሰው ነው የሚባለው 50 ዓመት እንደዛ ይባላል መሰለኝ 50ኛ ዓመቱ ዛሬ ያከበረም ነው። ስለዚህ እኛም ወደ መረጃችን ከመግባታችን በፊት ቴዲ እንግዲህ ከአቡጌዳ ጀምሮ አቡጌዳ ብሎን ሀግዕዝ እያለ ነው የጀመረው ሙዚቃን ፍቅር ነው የጀመረው ከአቡጌዳ ጀምሮ እስከ ፍቅር ያሸንፋል እያለ ሩብ ክፍለ ዘመን በሙዚቃ ስራው በጣም ተጽዕኖ የፈጠረ እስካሁን ድረስ በአቋሙ ያልተንቀሳቀሰ ከዛ ባሻገር በስብዕናው ጭምር የተመሰከረለት በብዙዎች ዘንድ የሚወደድ ቴዎድሮስ ካሳሁን እንኳን ለ50ኛው ዓመት የልደት በዓል አደረሰህ እንወዳለን። ቀሪ ዘመኑም የስኬት የሰላም የጤና እንዲሆንለት ለሱም ለቤተሰቦቹም እንመኛለንና ይሄን ማለት አለብን ብዬ ነው። መቲ ሃፒ በርዝዴይ ብለናል። እንኳን ተወለድክ። እንግዲህ አቡጊዳ ብለህ ጀምረህ አስማምተህ አፍቅረ የኢትዮጵያን ታሪክ ዘክረህ እዚህ ያድርሳል። አሁን ደግሞ የኢትዮጵያን ትንሳኤ ደግሞ የምትዘምርበትና የምታዘምርበት እኛንም ጊዜ እንዲመጣ ተስፋ እናደርጋለን። መልካም ልደት ብለን እንለፍ። ትክክል ቴዲን ይሄን ካልነው ወደ አንዳንድ መረጃዎች ወደ ዕለቱ መረጃዎች እንሄዳለን። በነገራችን ላይ ዛሬ የሚገርም ነገር አለ። ከኮሚሽነሩ አንዷ ስልጣናቸውን ለቀዋል። ይሄ ምክክር ኮሚሽን የሚባለው ነገ ነው የሚጀምረው እየተባለ ነበር። በፈቃዳቸው የለቀቁም ኮሚሽነር አሉ። አጠቃላይ ያሉ ሌሎች የተለያዩ መረጃዎችም አሉ። ሁሉንም ይዘንላችሁ እንቀርባለን ተመልካቾቻችን። እንደ መግቢያ ያህል በቅድሚያ ደቡብ አፍሪካ ከ53,000 በላይ የውጭ ሀገር ዜጎችን ማባረሯን ገልጻለች። የደቡብ አፍሪካ መንግስት ከሳምንታት በፊት የጀመረውን የስደት አስተዳደር ዘመቻ ተከትሎ ከ53,000 በላይ የውጭ ሀገር ዜጎች ከሀገር እንዲወጡ ወይም ወደ ሀገራቸው እንዲመለሱ ማድረጉን አስታውቋል። ባለስልጣናት እንደገለጹት አብዛኞቹ ተባራሪዎች ከማላዊ ከዚምባብዌ እና ከሞዛምቢክ የሄዱ ናቸው። የማባረር ሂደቱ አሁንም የቀጠለ በመሆኑ ቁጥሩ ከተጠቀሰው በላይ ሊጨምር እንደሚችል ይገመታል። የጸረ ስደተኞች አንቀሳቃሽ ፍላጎታቸው እስኪሟላ ድረስ መንግስትን ለመጫን በየሳምንቱ ተቃውሞ ሰልፍ እንደሚያደርጉ ማስጠንቀቃቸውም አይዘነጋም። ይህ ተቃውሞ ወደ ሁከት ሊቀየር ይችላል የሚል ስጋት አሁንም እንደፈጠረ ነው የሚገኘው። ደቡብ አፍሪካ እየሄዱ ነው። በሰዳ 53,000 እስካሁን ድረስ ሄደዋል በሰሞኑ ማለት ነው። ሌላው በዛሬው ዕለት በሚኒሶታ የሚገኘው ደብረ ብስራት ቅዱስ ገብርኤል እና ቅድስት አርሴማ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አደጋ ደርሶበታል። የእሳት አደጋ ማለት ነው። እስካሁን ድረስ የአደጋው መንስኤ ተመልካቾቻችን አልተገለጸም። ነገር ግን እሳቱ መጥፋቱን ተዘግቧል። እሳቱ ጠፍቷል። የእሳት አደጋ ሰራተኞች በፍጥነት በመምጣት አጥፍተውታል። ቪዲዮን አለ መሰለኛ ተርፎ የሆነ ቤተክርስቲያኑ የገብርኤል እና ቅድስት አርሴማ ነው። ሚኒሶታ ነው የሚገኘው እና በጣም ተጎድቷል። የንብረትና በጣም ከፍተኛ ጉዳት ደርሶበታልና የአካባቢው ሀገረ ስብከት ተላት ጉዳዩ የተመረመረ ነው። ፖሊስ ይዞታል። ነገር ግን በሚኒሶታም ሆነ በአሜሪካ በተለያዩ ቦታዎች የምትገኙ ቤተክርስቲያኑን መልሶ ለማቋቋም እርግጥ እንትን ይኖረዋል። የሆነ የተወሰነ ድጋፍ ግን ከእናንተም ይጠበቃል። ድጋፍ ይጠበቃልና በሚቻለው መጠን ድጋፍ እንድታደርጉ ጥሪ ቀርቦላችኋል። ምዕመናን፣ በተለይ በአቅራቢያ የምትገኙ ምዕመናን ጥሪ ቀርቦላችኋል። እሳት አደጋው በቁጥጥር ስር ቢሆንም በርካታ ንብረት ወድሞበታል ቤተክርስቲያኑ። ተመልካቾቻችን፣ አድማጮቻችን፣ ሌላው እንግዲህ እንደምንሰማው በደብረ ዘይት ይገነባል የተባለውን ኤርፖርት ተዳግሞ ሲነገር ሰምተሻል መቲ? ምን ያህል እንደሆነ ኤርፖርቱ። ሌሎች ደግሞ እና አቶ ሽመልስ አብዲሳ የሚያሰሯቸውን የመኖሪያ ቤቶች አይተሽ ከሆነ ሙያ ውስጥ ልክ አንድ አይነት የመኖሪያ ቤቶች ምናምን በጣም ከፍተኛ ግንባታዎች እየተደረጉ ነው ያሉት እና ከትናንት በስቲያ ይህን የቆየ የደብረ ማርቆስ ከተማ አውሮፕላን ጣቢያ መረቅን ብለው ሌላ ነገር ለማስተላለፍ ወደዛ ሄዱ። ሜዳውን ጠረብ አድርገው ማለት ነው፣ ምንም ነገር በሌለበት ማለት ነው። እና
ከዛ ይልቅ ፋኖች አሁን እያሰሩት ያለው የገጠር መንገድ የተሻለ ነው። አሁን ደግሞ በምስራቅ ጎጃም ተስፋ በተገባለት ለጎጃም ህዝብ በ1 ሚሊዮን ብር 1 ሚሊዮን ብር ማለት አሁን ስትመጧት $3,000-4,000 ነው የምትሆነው። በዚህ በወድቃለችና በ1 ሚሊዮን ብር የተገነባውን ድልድይ ሁለት ጁነሴ ወረዳ ተመልከቱት ተመልካቾቻችን። እንግዲህ ልማት ደስ ይበለ ተብሎ አባቶች ጃንጥላ ይዘው የቤተክርስቲያን አባቶች ከታች ወጥተዋል። መቀስ ተይዞ ሪባን ይኸው እየቆረጠ ከፊታቸው ከኋላ ህዝቡ ጣ ተብሎ ደስታውን እየገለጸ ድልድዩን አያችሁት ከላይ ወንዞ። እንግዲህ በጎጃም ህዝብ እየተደረገለት ያለው ልማት ይህንን ይመስላል። በመንግስት ደረጃ እየተደረገለት ያለው ልማት በአሁኑ ሰዓት ላይ የሰፈር ጎረምሳዎች ተረባርበው እንጨት አምጥተው የሚሰሯትን ነገር እንኳን ደስ ያለህ እያሉ እና አሚኮ እየቀደዱበት ይገኛሉ በዚህ ህዝብ ላይ ለማለት ነውና ልማቱ ተጧጡፏል፣ ብልጽግናው ተጧጡፏል። ለአማራ ህዝብ ለጎጃም ህዝብ እንኳን ደስ ያለህ ከማለት ውጭ ምን እንላለን? ያን ነው የምንለው። በጣም የሚያሳፍር ነገር ነው። መቀለጃ ሆነ እኮ ህዝቡ። በጣም ነው መቀለጃ የሆነው ከሚገባው በላይ። እና እኔ እንደው አሁን ይሄንን ከሚዘግቡት ናሚኮ እንደ ሰበር ዜና ከሚዘግቡት ይሄንን የጎጃም ህዝብ እንኳን ደስ ያለህ እያሉ ምን አለ ቢተውስ? አባቶቹንስ ባያንገላቷቸው ምን አለ ባያንገላቷቸው የሚለውን ለመናገር ነው። በነገር ላይ ትላንትናው መረጃ ላይ ተጨማሪ መረጃ ብለው ሀሳብም የላኩ አሉና አንደኛ እኔ ያቀረብኩት ዜና አይቼ ነው። የባለፈው ከ30 ዓመት በፊት ተቋርጦ የነበረው ነው አሁን እዛው ላይ ነው የጀመሩት የሚል መረጃ ነው የወጣው በተለያየ ቦታ ላይ ቲፋን ጨምሮ። ግን አይደለም እሱን ትተው ሌላ ቦታ ላይ ነው የሰሩት የሚል ነገር አለ። ያው እንደምታውቀው አብይ አህመድ የቀድሞ ነገር መንካት አይፈልግም፣ ማጥፋትና አዲስ የራሱን ብቻ ተከለ እንዲባል ነው። ሁለተኛው ደግሞ መለስ ዜናዊ ሄደበት የተባለው ፕሮጀክት በጣም ብዙ ውስብስብ ነገሮች አሉ። ብዙ ወንጀል እየሰራ እሱን ለመሸፈን ሲል ሄዶ ነው እዛ የታየው በእለቱ እና ብዙም እንደባለው ለታ በየጊዜው ስም መጠራቱ ልክ አይደለም የሚል መረጃ ልከውልናል። የማን ስም? የመለስ ዜናዊ። በምኑ ልክ ያለው ነው? በምኑ? ትላንትና ስናቀርብ ሄዶ ከጎጃም ህዝብ ጋር ተወያየ የሚል ዜና ያልኩት ያልነው እሱ በሌላ ቦታ ላይ ያደረገውን የነፍስ ጭፍጨፋ ግድያ ለመሸፈን የተደረገ ሂደት ነውና ብዙ ነገር የደረሰብን ታሪክ የምናውቅ ሰዎች ስላለን ለበጎ አይደለም በወቅቱ የተደረገው እና በበጎ ባይዘገብ ጥሩ ነው። ብዙ አንቆለባበሳችሁት ለኢትዮጵያ ጥሩ እንደሰራ የሚል ትችት መጥቶልሃል ለማለት ነው። እሺ አይ እንኳን ነገርሽኝ። አሁንና ምን ለማለት ነው እንግዲህ የመለስን አስተዳደር ህወሓት ማለት ነው እንግዲህና ኢህአዴግ ምን እንዳደረግነው ሁላችንም ይታወቃል ማለት ነው። ከስሮተን ምንድነው ያደረግነው? እንትን አደረግነው አይደለም። ፖለቲካ ሊገባን ይገባል። በጊዜው መሄድ አለበት ለማለት ነው። መለስንማ እኮ ጉሮሯችን እስከሚደርቅ ካቴና እስከሚገባብን ድረስ እኮ ታግለን ህወሓትን እኮ እኔ እኮ ህወሓት መጣል ሄለውጥ እኮ ሲባል ከምንኮራው ውጭ መተን እንደ ኢሳት እኮ ምንኮራበት እኮ ነው። እንደ ኢሳትም ስራ እኮ ነው። እሱንም አገዛዝ እኮ በነበረበት ጊዜ እኮ ተቃወምነው ነው። አሁን ምንድነው እየሆነ ያለው ነው? ፖለቲካ ሊገባን ይገባል ሁሌ። አሁን ንጽጽር ላይ ትገባለህ። የምናነጻጽረው ምንድነው? በዚህ የገጠር ልማት ምናምን ላይ አሁን መለስን አድንቀነዋል። በአመራር ጥበብ ከአብይ ይሻላል ብለነዋል። በእውቀት ከአብይ የተሻለ ነው ብለነዋል። which means ከመለስ ጋር ተመሳሳይ አቋም አለን ማለት አይደለም። ደጋግመን እያስታወቅን ነው። ከህወሓት ኢህአዴግ ጋር በተለይ ካመጣብን የብሔር የዘር ፖለቲካ ጋር የጎሳ ፖለቲካ ጋር የተቆራኘ ጥል ነው ያለን እኛ። ለዚህ ነው እሱም ስንት ዓመት ሙሉ እንደሰደበን ሄደው በዛው። ስለዚህ ያ አቋም እንዳለ ነው። ምንም የሚያሻማ ነገር አይደለም። ወደ ሌላ ነገር ደግሞ ስንሄድ አሁን ደግሞ ምንድነው አጠገብ ያለው ሊውጥህ ያለው ማን ነው ነው። ፖለቲካ ሊገባን ይገባል። አሁን መናገር ያለብን ስለማን ነው? ስለዚህ ነው መናገር ያለብን። የከፋ ነገር መጥቷል ነው እያልን ያለ ነው። ቢያንስ ያኛው በዚህ በኩል ይቻል ነበር ነው ያለው። ይሄ እንትንም እያልን ወደ ዲቴል አልገባንም። በዚህኛው ገሌ ጥሩ ገሌ መጥፎ እያልን አይደለም። ባነሳንበት አጀንዳ ማለት ነው። ባነሳንበት አጀንዳ ትናንትና የዓለም የወርልድ ባንክን አሳይተናል። በኢትዮጵያ ላይ በሚቀጥሉት 10 ዓመታት የሚከተለውን ፖሊሲ ይቀይራሉ። ለከተማ ልማት፣ ለቱሪዝም፣ ለምናምን ለከተማ አስፋልት አልሰጥም ገንዘብ ለሚቀጥለው።
ወደ ገጠር መንገድ አዙሬዋለሁ። የስራ አጥ ወጣቶች የሚያገኙበትም ወደዛ አዙሬዋለሁ አለ ወርልድ ባንክ። በዚህ ነው ያነሳ ነው ትናንትና። መለስ የተሻለ ነበር ቢያንስ መለስ ቢያንስ ገጠር ላይ ማዕከላችን አርሶ አደሩ ካላደገ ዋጋ የለንም የሚል ነበር በየጊዜው። ይህንን መካድ የለብንም ያልነውና ከዚህ አኳያ ነው እንጂ የኛ ማህበረሰብ ስቲል ትላንትም ዛሬም ከረሃብ አለመዳኑን ስታይ ያው ዛሬ ብሷል። በእርግጥ ትላንትም ከዚህ የተሻለ ቢሰራ ኖሮ ዛሬም በዚህ ደረጃ ምግብ ብርቅ ሆኖብን አይቀጥልም የሚል ሐሳብ ያለን፣ ግን ቃል በቃል ላንብብልህ። ቅድም ትንሽ ተሳስቻለሁ። መለስ ዜናዊ ሰሜን ሸዋ ያደረገው የመራቤቱ ገጠር ጉብኝት ይላል የጎጃም አይደል። በወቅቱ የሐረር ነው እንግዲህ የአርባ ጉጉ በአማሮች በግፍ የተጨፈጨፈበት ዕለትና ሳምንት ነው። ወንጀሉን ከሌንጮ ለታ ጋር ከፈጸመ በኋላ ወንጀሉን ለኦነግ ብቻ ለማሳቀፍ በፍጥነት ወደ መራቤቴ በመሄድ መለስ ዜናዊ ከገበሬዎች ጋር ድራማ ሰራ። ስለዚህ ይሄንን ትክክለኛው ታሪክ ይሄ ሆኖ ሳለ እሱ ያደረገውን ብቻ ለተንኮል ያደረገውን አትሸፍኑለት። መለስ መት ያንቺ ነው የሚቆራረጠው የኔ ነው ድምጽ እስኪ አድማጮች ይገሩን። አልተሰማኝ የኔ ድምጽ አልተሰማ። ያንቺ ቁርጥ ይልብኛል ትንሽ እስኪ ከእንትኑ መሰለኝ እስኪ አሁን አይ እኔ አንድ ሁለት አሁን ይሰማል። ሰምተኛል አይደል? የቅድሙ ሰምቼሻለሁኝ። አሁን ደህና ሆንሽ መልሶ አሁን ደህና ሆነ። እሺ አሁን ኤኒዌይ ሌላ ጊዜ እናመጣዋለን። ለማንኛውም እሱን ጊዜያችንን እንዳይሻማን እንትን ማድረግ ነው። አንዳንዴ ፖለቲካ መቸከል የለብንም አንድ ቦታ ለማለት ነው። ተቸካይ ከሆን አደገኛ ነው የሚሆነው። በፖለቲካ ቋሚ ወዳጅ ቋሚ ጠላት የለም እየተባሉ ሁሉም የበለጠን በምን እንደሆነ ታውቃላችሁ። እናንተ ከመለስ እና አብይ ሁሉ የበለጡን በምን እንደሆነ ታውቃላችሁ። ፖለቲካ ሁሌም አንድ ቦታ ከተቸከልክ፣ አንድ ቦታ ሪጂድ ከሆንክ ቀርጥፎህ ጎርፉ ይዞህ ነው የሚሄደው። የራስህን ጥቅም እናንተ ለማስከበር እስከ መስራት መቻል አለብህ። ኢቭን ከአሰላለፍ አኳያ ማለት ነው እንጂ ያንን ጋር እዛም ጋር ብለህ የኔ እውነት ብቻ ካልክ ያው 50 ዓመት ጮህ ወይ 100 ዓመት ጮህ ታልፋለህ። ወቁ የቲፒኤልኤፍን አመጣጥ ራሱ ወቁት። የአልባኒያ ሶሻሊዝም እያለ ሲመጣ ትግራይ ነው ነፃ ማውጣው እያለ ሲደርስ እንዴ ለካ ሀገር ሁሉ ባዶ ነው። ከዛ የዓለም ስርዓት ተለወጠ። ኮሙኒዝም ወደ አንድ መጣ። ወደ አልባኒያ ሶሻሊዝም የሚለው ሰረዘና አልቆረበበትማ። ዋና ዓላማ ነው ያለውን ተውና መሰረተ እና አብይ እንዴት እንደመጡ ተመልከቱ። በማያምኑበት ኢትዮጵያዊነት ሱስ ነው በዚህ ነው የተበላው። አንዳንዱ ደግሞ የኔ ቢጤ አንድ ቦታ ቁም እችናት ይሄ አይሆንም አለ። ሁሌም ጥቅምህን ሀገርህን ማትደራደርባቸው ነጥቦች አስቀምጥ። ጨዋታውን መጫወት መቻል አለብህ። ዘመነ ካሴ ለዚህ ነው ጨዋታውን እየተጫወት ነው ያለው። ከቀናበት በኋላ ብልጥ መሆን አለብህ። እነሱ ብልጥ ይሆኑ ሰው። ስለዚህ ለወደ ሌላ ጊዜ እንመጣበታለን። እሱን ወደ መረጃ እንሄድ። ለአብይ የሚያስደነግጥ ዜና ከአውሮፓ ተሰምቷል። የአውሮፓ ፓርላማ በትናንትናው ዕለት በጠቅላይ ሚኒስትር አብይ አህመድ የሚደገፈው የሱዳኑ ፈጥኖ ደራሽ RSF ራፒድ ሰፖርት ፎርስ በአሸባሪ ድርጅትነት ቴሮሪስት ኦርጋናይዜሽን ተብሎ እንደምትመለከቱት ከታች ዜናውን EU ኮርስ ነው የሚለው ፎር ቴሮሪስት ሊስቲንግ ኦፍ RSF ነው የሚለው። የአውሮፓ ፓርላማ ለአውሮፓ ህብረት ነው ጥሪ ያቀረበው። ምን ተብሎ RSF የሚጨባበጠው ሰው የሚመራው ከአብይ ጋር ሐምዳን ዳጋሎ የሚመራው የሱዳን ፈጥኖ ደራሽ ኃይል በአሸባሪነት መፈረጃ አለበት የሚል ጥሪ ነው የቀረበው በትናንትናው ዕለት ለአውሮፓ ህብረት። ባለፈው ሳምንት በ476 የድጋፍ ድምፅ በ28 ተቃውሞና በ96 ድምፅ ታቅቦ በጸደቀው ውሳኔ ላይ የአውሮፓ ፓርላማ አባላት በታጣቂዎቹ የተፈጸሙትን ግፎች አጥብቀው የኮነኑ ሲሆን ሁሉም ወገኖች ጾታዊ ጥቃቶችንና ለረሃብ መከሰት ምክንያት የሚሆኑ ድርጊቶችን ጨምሮ በሲቪሎች ላይ የሚፈጸሙ ጥቃቶችን እንዲያቆሙ አሳስበዋል። ፓርላማው የአውሮፓ ህብረት በሲቪሎች ላይ የሚሰነዘሩ ጥቃቶች ኃላፊነት ባለባቸው ግለሰቦች ላይ እንዲሁም የተባበሩት መንግስታት ድርጅት በሱዳን ላይ የጣለውን የጦር መሳሪያ ማዕቀብ ጥሷል በሚል የተከሰሰውን ግሎባል ሴኩሪቲ ሰርቪስ ግሩፕ ጨምሮ
ግጭቱን በማሳለጥ በተጠረጠሩ የውጭ አካላት እና አብይ ማለት ላይ ማዕቀብ እንዲጣል ጠይቋል። ሁላችሁም እንደምታውቁት አርኤስኤፍ በቤኒሻንጉል ጉሙዝ ክልል ወታደራዊ ጦር ሰፈር ያለው ከመሆኑም በላይ በአብይ አህመድ አገዛዝ የጦር መሳሪያ ማቀባበል ድጋፍ ይደረግለታል። ስለዚህ የአውሮፓ ህብረት ፓርላማ በተፈጸሙት የጦር ወንጀሎች ላይ ገለልተኛ ምርመራ እንዲደረግ ተጠያቂነት ለማረጋገጥም ዓለም አቀፉ የወንጀለኞች ፍርድ ቤት አይሲ የዳኝነት ስልጣን እንዲሰፋ ሲል ነው ትናንት ጥያቄ ያቀረበው። ይሄ በጣም አስደንጋጭ ጥሪ ነው። በማን ነው የሚደገፈው? ሁላችሁም እንደምታውቁት በአሁኑ ሰዓት ቀንደኛ ደጋፊው አብይ ነው የዚህ ሰውዬ። እንደውም በጨዋታው ቅድም እንዳልኳችሁ በሱዳን በኩል ዞሯል አይደለ? እየተደረገ ያለው በጣም ሱዳኖች በዚህ በኩርሙክ ከተማን ሙሉ በሙሉ ተቆጣጥረው፣ ምክንያቱም ቤኒሻንጉል ከዚህ እየተነሳ እየመታቸው ነው አርኤስኤፍ። ስለዚህ እየተካሰሱ ነው እርስ በርስ። አብይ ኢትዮጵያ አርኤስኤፍን እያስታጠቀች እያቀባበለች ነው ይላል። አብይ ደግሞ ቲፒኤልኤፍን እያስታጠቁብኝ ነው እነሱም ይላል። ዞሮ ዞሮ ግን የአውሮፓ ህብረት እንደምትመለከቱት ያቀረበው ጥሪ የአውሮፓ ፓርላማ ለህብረቱ አርኤስኤፍ በጣም ትልቅ ቦዲ ነው። አውሮፓ ህብረት ማለት በሽብርተኝነት እንዲፈረጅ፣ እሱ ብቻ ሳይሆን እሱን የሚደግፉ ጣልቃ ገቦች ከውጭ ያሉትም እርምጃ እንዲወሰድ የሚል ጥሪ ቀርበዋል ለማለት ነው። መቲ መልካም። ሌላው ይህን ከተመለከትን አብይ ሰምተሻቸው ከሆነ ፓርላማ ሰሞኑን ሲያቀርቡ አንድ ሪፖርት በትክክል የተሰረቀ ሌባ ባለስልጣንም ይሁን ማንም ይሁን ሰምተሻቸው? በአንድም ሰው ካለ ጠቁሙኝ፣ ኢሚዲየት ነው እርምጃም ወስደው። የሚወራው ነገር ሁሉ አሉባልታ ነው፣ እኛ ጋር የለም ምናምን እየተባለ እንደውም የ928 ቢሊዮኑን ዝርፊያ ፖሊስም አስተባብሎ 78 ቢሊዮን ነው ብሎ ነበርና ንገሩ ከአሉባልታ የጸዳ ተጨባጭ እርምጃ ከመጣችሁ አሁን ብለው ነበርና ሳይውል ሳያድር ፌደራል ኦዲተር ዛሬ ያወጣው ዘገባ የካፒታል ዘገባ ልኬልሻለሁ መቲ። የካፒታል ዘገባ አለ ልኬዋለሁኝ። አብይ አህመድ ፓርላማ ላይ ያን በቀረቡ በ3 ቀኑ የወጣውን መረጃ ተመልከቱት። በሁለት ፕሮጀክቶች ብቻ ነው ለሁለት ፕሮጀክቶች የመስኖና ቆላማ የሚባለው ሚኒስትር 3.69 ቢሊዮን ብር ብክነት አሳይቷል። ቢሊዮን ጨዋታው በቢሊዮን ነው ብያቸዋለሁ። በሁለት ፕሮጀክቶች ግዙፍ በመስኖና ቆላማ አካባቢ ሚኒስትሩ የሚተዳደሩት የጨልጨልና የወርወር መስኖ ድርጅቶች ማን ነው የዚህ ሚኒስትር መቲ? ዶክተር አብርሃ በላይ ከመከላከያ ሚኒስትር የተነሳው ያው የሚጫወተው አሁን የትግራይን ፖለቲካ ነገች ጋር ሆኖ የሚጫወተው ነው። ማን ነው ታስነኪዋለሽ? እንዲህ አይነቱ የፈለገ ነገር ይብላ የፖለቲካ ከተቃውሞ ጨዋታው ቀላል አይደለም መቲ። እጅግ እኮ አስደንጋጭ ባከነ የሚባለው ገንዘብ ለጎጃም ህዝብ ድልድይ 1 ሚሊዮን ነው ያወጡት። ያ የፈረሰ ድልድይ አይተሽዋል። ለሁለት ጁነስ ይወረዳ እዚህ ጋር በሁለት ፕሮጀክት ብቻ 3.69 ቢሊዮን ብር ያላግባባክ ነው። በተለይ ፕሮጀክት ለቅንጦት ተሽከርካሪዎች ብቻ ስንቶታል መሰለሽ 132 ሚሊዮን ብር የተቃሙ። እንግዲህ አብይ ይሄን የተናገረው ንገሩኛ ነው የዛሬ 3 ቀን ነው። ፌደራል ኦዲተሩ አይው ነግረውታል። በሁለት ፕሮጀክት ማን አብርሃም በላይ በሚመሩት መስሪያ ቤት ማለት ነው። ነገር ግን ተቃውሞ እስካላነሳሽ ድረስ ሙስና በየሻለው ፖለቲካል ቱል ነው ኢትዮጵያ ውስጥ። እሱን ለመደገፍ ይለቀቅልሻል። እንደውም አትቆጣጠሩት፣ አሁን ተውት፣ በደንብ ይዘፈቅ እስከ ክንዱ እስከ እጅጌው ይግባ ይላል። ከዛ በኋላ ምን ትሆኛለሽ? አገልጋይ። ልክ ቴዲ አፍሮ እንዳለው አቤት ብቻ ነው ሲጣሩ ቴጌ ነው። አቤት አቤት ወዴት እያልሽ መኖር ብቻ ነው፣ ሌላ ነገር የለውም። እንደዚህ እያልሽ ሁሉም የምትቢያውቁ ሰዎች እንደዚህ እየገቡ ነውና ያው መረጃው ከራስዎ ኦዲት ቢሮ መጥቶለታል ለማለት ለመና